ቃሉን የተቀበሉ ተጠመቁ። ቃላ ትሩጁ 3000 ለሚያይሉ ነፍሳት ተጨመሩ። ሰሰኩሜ ኮማና ሰዎች በጌታ በኢየሱስ ስም የተጠመቁት ማኖ ኢየሱስ ምን በወልድ መንፈስ ቅዱስ የተጠመቀ ሰው የለም። አንዱ በተያንቀላሱ አንተ የተጠመቀው ጥምቀት ማንም አልተጠመቀ። አትጩዋ ምትጩዋ መጩዋ ምቱ ማንችል ቁላው መጻፍ ዲሉ ሊመስልህ ይችላል። ለማሄራ ዳንዳ ትላንት እኔም በሷ ጥምቀት ተጠምቄ ያለው የዛሬ ሰባኪ ትላንት እኔም በወልድ መንፈስ ቅዱስ ተጠምቄ ነበር። ተዋን ኮ ከነው ረሳባከ ሞ ቤሮ አን ያተ ኪነ ይትነጭዋ መጩዋ ሞ እነዚህ አብዛኛ ትላልቅ ሰዎች የሚታዩዋቸው በዛ ጥምቀት ተጠምቀው ነበሩ። ኮላ እነ ለወዳኑ ማን ኩን ላኢናሁ ሮሩ ማን ያተረ ጩዋሚዮ እዚህ ከተወለዱት ውጭ የመጡት ሁሉ በወልድ መንፈስ ቅዱስ ተጠምቀው የነበሩ ናቸው። እንደገና በጌታ በኢየሱስ ስም የተጠመቁ ኮይቶ ኢላንቴore አጉራና ኩን ለወዳኑ ዳይ ባሉ ወለዋት ወሞ ዳይት ኢየሱስ ሚ ኮይጩዋሚዮ ስለዚህ አንቺ በተጠመቅሽበት አንተ በተጠመቅበት ጥምቀት የተጠመቀ ሰው ስለለ ወራ አትጩዋሚ ተዋት ጩዋሚ ተዋጩዋሚዮ አንዱ ቤቱ የጩዋሚዮ ኖ ኪዳፍራ ያ ጥምቀት የማይሰራ ስለሆነ አትጩዋማ ሎሳ ኪተክተውራ የተጠመቀም የዳነም ሰው ስለሌለ ጩዋሚዮ ኖ ጋንቶ ኖ ኪዳፍራ ሰላም ይብዛላችሁ የአባቴ ብሩካን ባላችሁበት ስፍራ ሁሉ። ከላይ እኚህ ሰባኪ የተናገሩት ሰምታችኋል። የዛሬው ሰባኪ ትናንትና እኔም በአብ በወልድ መንፈስ ቅዱስ ተጠምቄ ነበር። እዚህ ያሉ ትልልቅ ሰዎች በሙሉ ተጠምቀው ነበር። እናንተ የተጠመቃችሁ ጥምቀት የማይሰራ ነው ብለውታል። ጌታችን ኢየሱስ ክርስቶስ የተናገረው ትእዛዝ የማይሰራ ነው ብለዋል። ልክ ነው። እዛ ቤት ማቴዎስ 28:19 ካቶሊኮችና ፕሮቴስታንቶች የጨመሩት ነው ተብሎ ነው የሚታመነው እንጂ የጌታችን የኢየሱስ ክርስቶስ ትእዛዝ ነው ተብሎ አይታመንም። መጽሐፉ ግን ምን ይላል? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ ይላል። ክብር ለእግዚአብሔር ይሁን። ማቴዎስ 28:19 ጀምሮ ነው ያነበብኩት። እኚህ ወንድም ግን አይሰራም ብለውታል። ጌታችን ኢየሱስ ክርስቶስ ያስተላለፈው ትእዛዝ አይሰራም፣ በዚህ ስም የተጠመቀም የለም አያድንም ብለውታል። ተችተውታል፣ ኮንነውታል። እንግዲህ ለምንድን ነው ብዬ መጽሐፉን ሳጠና ኑፋቄያቸውን ለመደገፍ ነው። ይሄ የኑፋቄ ትምህርት ብዙ ጊዜ እውነትም ካላንቋሸሸ ሰው ሊከተለው ስለማይችል ነው። ጥምቀት ማለት በውሃ ብቻ አይደለም፣ የመንፈስ ቅዱስ ጥምቀትም አለ። ማቴዎስ ምዕራፍ 3 ቁጥር 11 ላይ እንዲህ ይላል፣ እኔ ስለ ንስሐ በውሃ አጠምቃችኋለሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል ይላል። ሰው እኮ በውሃ ብቻ ሳይሆን በመንፈስ ቅዱስም ይጠመቃል። ስለዚህ ደቡብ ኢትዮጵያ ያላችሁ አብያተ ክርስቲያናት፣ ደቡብ ያላችሁ ካውንስሎች በጌታ በኢየሱስ ክርስቶስ ስም ማጸናችኋለሁ። ቢሮ ተቀምጣችሁ በጎችን አታስበሉ፣ መንጋዎችን አታስበሉ። ባካችሁ ህዝቡን አታስፈጁ። በደም ትጠየቃላችሁ። ሰው ኢየሱስን አምኖ ከዳነ በኋላ አውሬ ሲበላው እንዴት ነው የምትተኙት? እንዴት ነው በሰላም የምታድሩት? እንዴት ነው የጣፈጠ ኑሮ የምትኖሩት? ነገ ትጠየቃላችሁ። ከእጅህ የወንድምህ ደም ከእጅህ ይፈልጋል። ምክንያቱም ቃየል ወንድሙን በገደለው ጊዜ የሰው ማስረጃ የለም። እግዚአብሔር ግን ተናገረው፣ ቃየልን ተናገረው። የአቤል ደም ወደ እግዚአብሔር ጮኸ። እነዚህ በሐሰት ዶክትሪን የሚበሉ ወገኖቻችን ደማቸው ከናንተ እጅ እግዚአብሔር እንደሚፈልግ ምንም ጥርጥር የለኝም። እነዚህ ሰዎች ታጥቀው ተዘጋጅተው አንድ ሆነው አንድ ከለር ሆነው አንድ ቋንቋ ሆነው የተነሱት ይሄ አብያተ ክርስቲያናትን ለመብላት ነው። እናንተ ግን ተኝታችኋል። ቢነገርም አሰሙም። ምክንያቱም አንዳንድ ጊዜ ወንድሞቼ ምቾት መልካሙን ነገር ያስረሳል። ግን ጌታ ይጠይቃቸዋል። እስቲ ስሙት። ይሄንን እኚህ ሰው እንዴት ብለው እንደሚያብጠለጥሉት መጽሐፍ ቅዱሱን ስሙት። አንተ በተጠመቀው ጥምቀት አንቺ በተጠመቅሽው ጥምቀት የተጠመቀ የለም የማይሰራ ነው። ማቴዎስ 28:19 ጌታችን ኢየሱስ ክርስቶስ የተናገረው የማይሰራ ብለን ነው የምናምነው። መዳንስ በጥምቀት ነው እንዴ? በባህላችን ራሱ እኮ ወንድ ልጅ አንድ ጊዜ ከተገረዘ በኋላ ድጋሜ አይገረዝም። ግርዘትና ጥምቀት አይደጋገምም። ለምን ሰዎቹ አይገርዟቸውም ታዲያ? ሁለቴ የሚያጠምቁ ከሆነ ሁለቴ መግረዝ አለባቸው።
ተባረኩ። የቀድሞ ሐዋርያት ቤተክርስቲያን አገልጋይ ዛሬ የአብያተ ክርስቲያናት መልእክተኛ ቄስ ኃይሉ ዘሪሁን ነኝ። ሼር አድርጉ። ገና ብዙ እንሰራለን። በርቱ።